በትውልድ ስማቸው ካሳ ኃይሉ፣ በፈረስ ስማቸው አባ ታጠቅ፣ በወታደራዊ ስማቸው መይሰው ካሳ አንድ ለእናቱ አጼ ቴዎድሮስ ስልጣን ላይ ያሉ ቆፍጠን መረር ጨከን ያሉ እርምጃዎችን በተለያየ ቦታዎች እንደወሰዱ ይታወቃል። በዚህ መሃል እንግዲህ ጎጃም ላይ የምንትዋብ አባት የነበሩትን ፊታውራሪ ዶሪንና የምንትዋብ ወንድም የነበሩትን ቸኮልን በስቅላት እንደቀጡ እንዲሁም ባሏን ደግሞ በጦርነት እንደገደሉባት ይታወቃል። ምናልባትም አንጠረኛው ብዙ በንጉሱ ቤት ባል አልቦ አደረጉት ይሄን ሁሉ ሴት ተብሎ በተገጠመበት ሰዓት መሆኑ ነው። ታዲያ ምንትዋብ ሶስቱን ቤተሰቦቿን ካጣች በኋላ እንደ ሌሎች ሴቶች ሀዘኗን በውስጧ ይዛ ዝም ብላ መቀመጥን አልፈለገችም ነበርና ጠጅም አያምረኝም ድሮ ጠጥቻለሁ፣ ስጋም አያምረኝም ቋንጣ ሰቅያለሁ፣ ቢሻኝ ከወንድሜ ከአባቴ እበላለሁ፣ ሺህ ፈረስ ከኋላው ሺህ ፈረስ ከፊቱ፣ ሺህ ብረት ከኋላው ሺህ ብረት ከፊቱ፣ ይህን ሳታይ ሞተች ኮሶ ሻጭ እናቱ። አንድ እግር በርበሬ መንቀላቅቷችሁ አቃጥሎ ለብልቦ አንድዶ ይፍጃችሁ፣ ይህንን ሲሰማ ያጓራል አመሉ፣ ማንናትም ካላችሁ ምንትዋብ ናት በሉ ብላ በድፍረት ታንጎራጉራለች ማለት ነው። ታዲያ መኳንንቱም አጼ ቴዎድሮስን ደፍራችኋለች በሚል እሳቤ ተይዛ አጼ ቴዎድሮስ ፊት ያቀርቧታል። ቴዎድሮስም ታዲያ ወንድሟን አባቷንና ባሏን ገድዬባት እንድታመሰግነኝ ትፈልጋላችሁ ወይ? ይልቁንስ ይህች ሴት በሕይወት እስካለች ድረስ ቀለብ በነፃ አስፈሩላት ብለው ቀጭን ትእዛዝ አስተላልፈው በነፃ እንድትለቀቅ አድርገዋታል። ምንትዋብ ታዲያ በነፃ ተለቀቅኩ ብላ አርፋ አልተቀመጠችም። ከዛም በኋላ አጼ ቴዎድሮስ በሄዱበት እየሄደች በገቡበት እየገባች ስትሰድባቸው፣ ስትሞግታቸው፣ ስትወቅሳቸው ትኖራለች። መጨረሻ ላይ የአጼ ቴዎድሮስ የቁርጥ ቦታ የሚባለው መቅደላ ላይ ሁላችን በምናውቀው መልኩ አጼ ቴዎድሮስ ሽጉጣቸውን ጠጥተው ሲሞቱ ምንትዋብ ለአጼ ቴዎድሮስ የነበራት ነገር ሙሉ በሙሉ ይቀየራል። በጣም መሪር የሆነ ሀዘን ታዝናለች። እጅግ ልቧ ይሰበራል። ጭራሽ እንደውም የአጼ ቴዎድሮስን አስከሬን አልሰጥም ብላ ብዙ እንዳስቸገረችና አስከሬናቸውን በግድ እንደቀሟት ይታወቃል። ታዲያ በግጥም የሰደበቻቸውንና በግጥም የወቀሰቻቸውን ያክል በግጥም አለቀሰችላቸው። ምን አለች መሰላችሁ? መቅደላ አፋፉ ላይ ጩኸት በረከተ፣ የሴቱን አናቅም ወንድ አንድ ሰው ሞተ፣ አባቴን ወንድሜን ባሌን ቢገሉብኝ ነበር መናደዴ፣ ጨከኑ በራሶ ይቅር አለ ሆዴ። ገደልን እንዳይሉ ሞተው አገኟቸው፣ ማረክን እንዳይሉ ሰው የለ በጃቸው፣ ምን ይሉ እንግሊዞች ሲገቡ አገራቸው፣ ለወሬ አይመቹም ተንኮለኞች ናቸው ብላ ለቴዎድሮስ ያላትን አክብሮት በግጥም እንደገለጸች ይታወቃል። እዚህ ጋር ተያይዞ እንግዲህ